የትኛውም የታሪክ መዝገብ ቢያገላብጥ የብልጽግናን ያክል ሃይማኖት ተቋማት የደገፈ አብሮ የቆመ መንግስት ሊያገኝ አይችልም። የንጉሶቹ ሌላ ጉዳይ ነው። በትግራይ ክልል ውስጥ ያሉ አባቶች በቋንቋቸው ያስተምራሉ ብቻ ሳይሆን ከዓመት 2 ዓመት በፊት የትግራይ ክልል በቃ ከኢትዮጵያ ኦርቶዶክስ ወጥቻለሁ ሲል አንድ ሰው እንኳን ኧረ እባካችሁን አይደረግም አላለም። እንኳን መግለጫ እንኳን ይሄ ሁሉ ግርግር አንድ ሰው እንኳን ለምን ይደረጋል ብሎ መምከር እንኳን ጥረት አላደረገም። ለምን አሁን የሚል ጥያቄ ይነሳል። በአማራ ክልል በአማርኛ ነው ሰው የሚገለገለው በራሱ ቋንቋ፣ ደቡብና ኦሮሚያ ሲሆን እንደዛ አይደለም የሚል ጥያቄ ይነሳል። ይሄን መንግስት በማዳፈን ማለፍ አይችልም። ቁጭ ብሎ በሰከነ መንገድ ተነጋግሮ ተመካክሮ የምእመኑን የህዝቡን ፍላጎት መመለስ ነው። ምክንያቱም ምእመኑ ሁሉም የኦርቶዶክስ ልጆች ናቸው። ሰሜንም ይሁን ምዕራብም ይሁን ምስራቅም ይሁን ቋንቋ የትኛውንም ቋንቋ ይናገር በዛች ቤተክርስቲያን ጥላ ስር እስካለ እምነቷን፣ ዶግማዋን፣ ስርዓቷን ከተቀበለ በቃ እናት ናት፣ ልጆች ናቸው። የነበረውን ነገር ማስተካከል ነው የሚሻለው። ግል ክብር አይደለም። ይሄ እምነት ነው፣ የሚሰራው ለእግዚአብሔር ነው። ለግል ጥቅም፣ ለግል ክብር፣ ለግል ስልጣን አይደለም። ምንም ፍጅት አያስፈልገውም፣ ዘር አያስፈልገውም፣ ፖለቲካ አያስፈልገውም። ስላልሆነ እኛ የምንነጣላው ለሽም ያለ ወንበር ነው። ፖለቲካው ሌላ ትርጉም ነው ያለው። መንግስት ለነሱ አንድነት፣ ለነሱ ሰላም፣ ለነሱ ምክክር ከሚጠበቀው በላይ ሲያደርግ እንደነበረው አሁንም ያደርጋል። ግን እኔን ካልደገፍከኝ አልሰራህም፣ ያንን ካልደገፍከው አልሰራህም የሚባል ነገር ብዙ ጥቅም የለውም። እዚህ ያላችሁ የካቢኔ አባላት አንዳችሁ በዚህ ጉዳይ እጃችሁ ማስገባት አይፈቀድላችሁም። አንዳችሁ አሁንም ያለን አቋም አንድ ነው። በተለየ የምንደግፈው በተለየ የምንቃወመው ኃይል የለም። ሁለቱም ኃይሎች ኦርቶዶክሶች ናቸው። ሁለቱም ጋር ጥያቄዎችና እውነቶች አሉ። አንዱ ጋር ብቻ አይደለም፣ ሁለቱም ጋር አለ። የህዝብን መብት የህዝብን በራስ ቋንቋ የመጠቀም ፍላጎት ሳያፍኑ መፍታት ይቻላል። ያንን ካደረጉ ለነሱም ለኛም እንደ ሀገር ጠቃሚ ነው። ከዛ ውጭ ያለው አማራጭ ብዙ የሚፈይድ አይደለም።